ሰላም ውድ የአርጂና ዜመን ተከታታዮች እንደምን ቆያችሁልን? ሳምንቱ እንዴት እየሄደላችሁ ነው? መልካም እንደነበረ መልካም እየሆነ እንደሚሄድም አንጠራጠርም። ዛሬም በተለመደው ወደ እናንተ መተናል። በትላንትናዎቹ የሻምፒየንስ ሊግ ምሽት ጨዋታዎች ላይ ቆይታን የምናደርግ ነው የሚሆነው። በትላንትናው ጨዋታ እንዲሁ አርሰናል ወደ ስፔን ተጉዞ ሳን ማሜስ ላይ አትሌቲክ ቢልባኦን እንዲሁ ገጥሞ ነበረ። በዚህም እንግዲህ አርሰናል 2-0 ማሸነፍ ችሏል። ሪያል ማድሪድ ማርሴይን ከጋበዘ በኋላ 2-1 ያሸነፈበትን ወይም ደግሞ በፍጹም ቅጣት ምት ድል ያደረገበትን አጋጣሚ ማግኘት ችሏል። እንዲሁ ደግሞ ትሬንት አሌክሳንደር አርኖልድ በጨዋታው ላይ ጉዳት አስተናግዶ ገና በ5ኛው ደቂቃ ነበረ ከሜዳ መውጣት የቻለው። እንዲሁ ደግሞ ዳኒ ካርቫሃል እሱን ተክቶ ከገባ በኋላ 72ኛ ደቂቃ ላይ እንደዚሁ ከሜዳው በቀይ ካርድ መሰናበት ችሏል። ሌሎችም ድራማዎች አሉ። ሻምፒየንስ ሊግ በድራማዎቹ ሁሉንም ነገር ይዞ በድጋሚ መጥቷል ማለት ነው። በትላንትናው ዕለት በነበረው ጨዋታ ዩቬንቱስ ከቦሩሲያ ዶርትመንድ ያደረጉት ጨዋታ እንደዚሁ 4-4 በሆነ ሰፊ ውጤት ነበር። ሰፊ ጎሎች የተቆጠሩበት ውጤት ነበር የተጠናቀቀው። 8 ግብ የተቆጠረበት ሁለተኛ አጋማሽ ነበረ። በመጨረሻ በባከኑ ደቂቃዎች ነበሩ ኢኳላይዘሩን ወይም ደግሞ የመጨረሻ አቻነት ግቡን ዩቬንቱስ ማስቆጠር የቻለው። እስከ መጨረሻዎቹ ደቂቃዎች ድረስ 4-3 የሚመራ ቡድን ነበረ። የኬንያን ይልዲዝ፣ ዱሳን ቭላሆቪችን የመሳሰሉ ተጫዋቾችን የያዘው ዩቬ እንዲሁ ከዶርትመንድ ጋር ያደረጉት ጨዋታ 4-4 በመሆን ተጠናቋል። ዶርትመንድ በጨዋታው ፍጹም ቅጣት ምት አግኝቶ ነበረ። ጉራቺም እንደዚሁ ግብ ማስቆጠር የቻለበት አጋጣሚ ነበረ። በትላንትናው ጨዋታ ሻምፒየንስ ሊግ እንደዚህ ያለ እንግዲህ በትላንትናው መርሃ ግብሮቹ ተመልሷል። በጣም ሮለር ኮስተር ወይም ደግሞ አንዴ ላይ አንዴ ታች ያለ ነበረ ሲያስመለክተን የነበረው። ያ ትንሽ ቆይታችን ከአርሰናል ጋር ይሁንና ወደ አርሰናል እንመለስና የለንደን ክለብ በትላንትናው ጨዋታ የበላይነቱን በመውሰድ ሳን ማሜስ ላይ ትላንትናም እንደዚሁ ስናነሳው እንደነበረው 6 ጨዋታዎችን በተከታታይ ከስፔን ክለቦች ጋር ያደረጋቸውን 6 ጨዋታዎች በተከታታይ ማሸነፍ ችሏል ማለት ነው። በመጀመሪያው ሲቪያ ጋር በደርሶ መልስ አሸነፈ። ከዛ በኋላ በድጋሚ ከጂሮናን እንደዚሁ ማሸነፍ ቻለ። ከዛ ሪያል ማድሪድን በደርሶ መልስ ማሸነፍ ቻለ። አሁን ደግሞ አትሌቲክ ቢልባኦን እንደዚሁ በማሸነፍ ሪከርድ ይዟል ማለት ነው። የራሱ የሆነ ሪከርድን ይዟል ማለት ነው አርሰናል ማለት ነው። የሚኬል አርቴታ ቡድን በትላንትናው ጨዋታ ምናልባት እንደ ኢታን ማኔሪ አይነት ተጫዋቾችን ያሰልፋል ወይም ደግሞ ቋሚ 11 ውስጥ በማስጀመር እድል ይሰጣል ተብሎ ነበር የታሰበው። ነገር ግን ሚኬል ሜሪኖን ነበረ በማርቲን ኦዴጋርድ በመተካት ወደ ሜዳ መግባት የቻሉት። ትላንትና ስለ አርሰናል ስናነሳ በነበረበት ጊዜ ስለ ጉዳቶች እያነሳን ነበር። ስለ ቡካዮ ሳካ፣ እንደዚሁ ማርቲን ኦዴጋርድ፣ ቤን ዋይት፣ ካይ ሃቨርትዝ እና ጋብርኤል ጄሱስ የመሳሰሉ ተጫዋቾች ከቡድኑ ጋር ወደ ስፔን ያልተጓዙ ተጫዋቾች ናቸው። እንዲሁ ደግሞ ከጨዋታው በኋላ ጋብርኤል ማርቲኔሊ ያው በጨዋታው ላይ ከቅያሪ ወንበር ላይ ተነስቶ ነበር ግብ ማስቆጠር የቻለው እና ከዛም በኋላ ጋብርኤል ጄሱስ እንደዚሁ ኢንስታግራም ፖስቱ ላይ ጋብርኤል ማርቲኔሊን ታግ ያደረገበት እና ያበረታታው እንደሆነና እንዲሁ ደግሞ በጣም እንደሚገባ አውቃለሁ ትልቅ ነገር ነው ያደረገው የሚል አስተያየትን እንዲሁ ያስቀመጠበት ፖስት ነበር የተመለከትነው ከጨዋታው በኋላ። ስለዚህ ከቤታቸው ሆነው ነበር ይህንን ጨዋታ ሲከታተሉ የነበሩት የአርሰናል በጉዳት ያልነበሩ ተጫዋቾች። እናም አርሰናል ለሚኬል አርቴታም ከጨዋታው በኋላ እንደሰጠው ጋዜጣዊ መግለጫ አርሰናል ለመጀመሪያዎቹ 25 ደቂቃዎች በጣም እንደተቸገረ እሱ ራሱ ሲያነሳ ነበረ። በተለይ አትሌቲክ ቢልባዎች በጣም ተጭነው እየተጫወቱ ነበረ። በጣም ቡሊ ለማድረግ ተከላካዮችን እንደዚሁ ሲሞክሩ ነበረ። በጣም ኮምፓክት በመሆን ፊዚካሊ ደግሞ በጣም አግሬሲቭ የሆነ ቡድን ነው አትሌቲክ ቢልባኦ። ፊዚካሊ ፊት የሆነ እንዲሁ ደግሞ ይሄ የጉልበት አማራጮችን መጠቀም የሚችል በጉልበት የሚደረጉ ጨዋታዎችን መጠቀም የሚችል አይነት ቡድን ነው እና እንዲሁ ደግሞ ቴክኒካሊም ሴኪዩር ይሆናል ቡድን ነው አትሌቲክ ቢልባኦ። እና ከዚህ ጋር ተያይዞ አርሰናልም በትላንትናው ጨዋታ
በመጀመሪያዎቹ 20-25 ደቂቃዎች እንደዚህ በጣም የተቸገረበት አጋጣሚ ነበር የተመለከትነው። ከዚህ ውጭ ግን ከዛ 20-25 ደቂቃ በኋላ አርሰናል ወደ ጨዋታው እየተመለሰ ነበር። በተለይ ብዙ የሚባሉ ወይም ደግሞ ጥሩ የሚባሉ የጎል እድሎችን መፍጠር ችሎ ነበር። ቪክቶር ዮኬሬሽ በተደጋጋሚ የሚያገኛቸው እድሎች ነበሩ። በተለይ በጭንቅላት የሚሞክራቸው ኳሶች ነበሩ። እንዲሁ ደግሞ አንድ ለአንድ ከተከላካዮች ጋር አንድ ላይ የተገናኘበት እንደዚሁ አጋጣሚ ነበር። ኡናይ ሲሞን በቀላሉ ኳሱን የያዘበት አጋጣሚ ከዚህ ጋር የሚጠቀስ ነው እና አርሰናል ወደ ጨዋታው ዴቨሎፕ እያደገ ነበረ መምጣት የቻለው እና በጣም ስቴብል እየሆነና በጣም እየተቆጣጠረ ነበረ የተመለከትነው። በተለይ በመጀመሪያ አጋማሽ 61 ኳስ ቁጥጥር ፐርሰንት ነበረው አርሰናል። አትሌቲክ ቢልባኦ በአንጻሩ 39% የኳስ ቁጥጥር ነበረው እና ከዚህ ጋር በተያያዘ አርሰናል በጣም በጣም ጥሩ የነበረ ፈርስት ሃፍ ባንልም ነገር ግን ሰርቫይቭ ያደረገበት ያንን ስቶርም ወይም ደግሞ ያንን ተጽዕኖ የተቆጣጠረበት አጋጣሚዎች ነበሩ። በተለይ በመጀመሪያዎቹ 25 ደቂቃዎች ሚድፊልዶቹ ሙሉ በሙሉ ብልጫ ይወሰድባቸው ነበር። በተደጋጋሚ ኳስ ቶሎ ቶሎ ይነጠቁ ነበረ እና ቴክኒካሊም ሴኪር አልነበሩም እና በአርሰናል በኩል የነበሩት ሚድፊልዶች ከዚህ ጋር በተያያዘ አርሰናል እየተቸገረ ነበር በመጀመሪያዎቹ 20-25 ደቂቃዎች። ከዛ በኋላ ነበር ዴቨሎፕ እያደረገ የመጣው ዴክላን ራይስ በዛ ጊዜ የነበረ ቢጫ ካርድ ሰለባ መሆን የቻለው እና እንዲህ ነበረ ዴቨሎፕ እያደረገ የነበረው አርሰናል ማለት ነው። እና በመጀመሪያ አጋማሽ በዚህ ልክ ከተጓዘ በኋላ 0-0 ሆኖ ነበረ ጨዋታው መጠናቀቅ የቻለው። ያው ሁላችንም እንደምናውቀው ኢናኪ ዊሊያምስ እና ኒኮ ዊሊያምስ ብራዘሮች የአትሌቲክ ቢልባኦ ተጫዋቾች እንደሆኑ ይታወቃሉ። ግን ኒኮ ዊሊያምስ ያው ሜዳ ላይ አልተገኘም። ነገር ግን ያው ከደጋፊዎች ጋር አንድ ላይ በመሆን ነበር ጨዋታውን ሲከታተል የነበረው ማለት ነው። ከላይ ሆኖ ነበር ጨዋታውን ሲከታተል የነበረው። እንዲሁም በአንዳንድ አጋጣሚዎች ቡድኑ ሲያበረታታ እንደዚሁ ቅሬታን ሲያቀርብ ከዛ ከጫፍ ሆኖ ዳኛው ላይ አምባጓሮ ሲፈጥር ምናምን ስንመለከተው ነበር እና ከደጋፊዎች ጋር ሆኖ ነበር ጨዋታውን የተመለከተው። ከአርሰናል ጋር ያው አትሌቲክ ቢልባኦ የነጥብ ጨዋታ ብዙም አላደረገም። እንዲሁ ደግሞ ባለፈው የፕሪሲዝን ጨዋታ ላይ ነበር መገናኘት የቻሉት። አርሰናልም ይህንን ጨዋታ 3-0 ማሸነፍ ችሎ ነበር። ቪክቶር ዮኬሬሽ ግብ ያስቆጠረበት አጋጣሚ ነበር። በጭንቅላቱ ግብ ያስቆጠረበት አጋጣሚ ነበረ። ኤሜሬትስ ላይ የተደረገ ጨዋታ ነበረ። ያው ፕሪሚየር ሊጉ ከመጀመሩ በፊት የነበረ የመጨረሻ የወዳጅነት ጨዋታ ነበር እና ከዚህ ጋር በተያያዘ አርሰናልና አትሌቲክ ቢልባኦ በቅርብ ጊዜ እንደዚህ መገናኘት ችለው ነበር። ነገር ግን የነጥብ ጨዋታ አልነበረም፣ ፕሪሲዝን ጨዋታ ነበር። አሁን ያው የነጥብ ጨዋታ የሻምፒየንስ ሊግ መርሃ ግብር ነው፣ ከባድ ጨዋታ ነው። ምናልባት በአትሌቲክ ቢልባኦ እና በአርሰናል በኩል የሚደረግ የመጀመሪያ ጨዋታ ነው። ከጨዋታውን በፊት እንደዚሁ ስንመለከት ነበር ሳን ማሜስ ላይ ያው ሚኬል አርቴታ የተወለደበት አካባቢ ባስክ የሚባለው ግዛት አካባቢ ነው ያለው ስቴዲየሙ እና ወደ ትውልድ መንደሩ አካባቢ ነበር ሚኬል አርቴታ የሄደው። ከዚህም ጋር አያይዞ ከጨዋታው በኋላ አስተያየት ሲሰጥ ነበር። በጣም የሚገርም አትሞስፌር ነው ወይም ደግሞ በጣም የሚገርም ኢንቫይሮንመንት ነው፣ በጣም የሚገርም ስቴዲየም ነው ብሎ ነበር ሲያነሳ የነበረው እና በዚህ ረገድ ነበር የአርሰናልና የቢልባኦ ግጥሚያ እየተካሄደ የነበረው። በሁለተኛው አጋማሽ አርሰናል ተሽሎ የመጣበትን አጋጣሚ ነበር የተፈጠረው። በመጀመሪያ አጋማሽ በኤክስጂ ንጻሬ አርሰናል 0.28 0.2 ኤክስጂ ነበር ማስመዝገብ የቻለው። ያው አንድ ግብ መሆን ቻንስ ያለው ደግሞ ኤክስፔክትድ ጎል ነው። ኤክስጂ ማለት ያው ሁላችንም እንደምናውቀው ኤክስፔክትድ ጎል ነው። ኤክስፔክትድ ጎል ወደ አንድ በቀረበ ቁጥር ግብ ለመቆጠር ቻንስ ነበረው ማለት ነው። ጎል ነው ኦልሬዲ በጣም ለግብነት የተቃረበ ነው ማለት ነው። ወደ ዜሮ በተቃረበ ቁጥር ደግሞ የኳሱ እንቅስቃሴ ግብ የመሆን ቻንሱ በጣም ሌስ ነው ወይ በጣም ትንሽ ነው ማለት ነው። ወይ ከርቀት የተመታ ኳስ ነው ወይ ደግሞ ክሊር ከት ወይ ደግሞ ክሊር የሆነ ቻንስ አይደለም። ብዙ ተጫዋቾች ኮምፓክትድ ሆነው የሚከላከሉበት አይነት
አጋጣሚዎች ነው ተብሎ ነው የሚነሳው እና ኤክስፔክቴድ ኤክስጂ በዛ ልክ ነው ንጻሬው የሚመጣው ሁላችንም እንደምናውቀው እና በመጀመሪያ አጋማሽ አርሰናል ወደ 0.2 ኤክስጂ ነበር ማስመዝገብ የቻለው። አትሌቲክ ቤልባኦ በአንጻሩ 0.3 ኤክስጂ ከአርሰናል የተሻለ ኤክስጂ ነበረ በትላንትናው ዕለት የነበራቸው በፈርስት ሃፍ ማለት ነው። በእርግጥ ያው በሁለተኛው አጋማሽ 1.8 የሚደርስ ኤክስጂ ነበር አርሰናል ማስመዝገብ የቻለው ማለት ነው እና በሁለተኛው አጋማሽ ገና እንደተጀመረ በጣም ጥሩ መንቀሳቀስ ችሎ ነበር፣ አጋጣሚዎችን መፍጠር ችሎ ነበረ። ዮኒ ማዱዌኬ ከኢንተርናሽናል ኮሉ ወይም ደግሞ ከኢንተርናሽናል ብሬኩ ይዞ የመጣውን ያንን ቬን ያንን ደግሞ ኢነርጂ ከዛ በፊትም የነበረውን ኢነርጂ በሊቨርፑልም ጨዋታ እንደ ግሊምፕስ ወይም ደግሞ እንደ ፍንጣቂ አይነት ነገሮችን ስንመለከት ነበር። ከሚሎስ ኬርኬዝ ጋር ያደረጉትን እንቅስቃሴ ስንመለከት ነበር። በተለይ በስፕሪንቶች የነበራቸውን እንቅስቃሴ እና ያንን ደግሞ ጥሩውን እንቅስቃሴ በዚህኛውም ጨዋታ የደገመበት ኖቲንግሃም ፎረስት ላይ ያስመለከተንን አንዶራ ላይ እንደዚሁ ያስመለከተንን ጥሩ እንቅስቃሴ ያስመለከተበት አጋጣሚ ነበር። ሁለተኛው አጋማሽ በተደጋጋሚ ጎል ላይ ሲሞክር ነበረ፣ ኳስ እየተጨረፈበት እንደዚሁ ኡናይ ሲሞን ያዳናቸው ኳሶች ነበሩ እና እንደዚህ እያለ ነበር ሁለተኛ አጋማሽ የተጀመረው ማለት ነው እና ኤብሬቼዜ እንዲሁ ከዴቢው ወይም ደግሞ ያው ኖኒ ማዱዌኬም ኤብሬቼዜም የመጀመሪያቸው ሻምፒየንስ ሊግ ምሽት ጨዋታ ነው እና ከዚህ ጋር ተያይዞ ኤብሬቼዜም በትላንትናው ጨዋታ ጥሩ ነበር ሲንቀሳቀስ የነበረው። ብዙም ይሄ ፈርጥ ሆኖ ብቻውን የታየበት ሳይሆን እንደ አቨሬጅ ነበር ሲንቀሳቀስ የነበረው። ክሪስታል ፓላስ ላይ የነበረውን አይነት ሳይሆን አቨሬጅ የሚባል አይነት ፐርፎርማንስ ነበረ በሱ በኩል የነበረው። ነገር ግን በካላፊዮሪና በሱ በኩል ብዙም እንቅስቃሴዎች አልተመለከትንም፣ የማጥቃት እንቅስቃሴዎች። ነገር ግን ዮራን ቲምበር እንዲሁ ደግሞ ሚኬል ሜሪኖ እና ኖኒ ማዱዌኬ በሚገኙበት ፍላንክ በተደጋጋሚ ነበር ኖኒ ማዱዌኬ እድሎችን ሲፈጥር የነበረው። በተለይ አዳማና ቪቪያን በሚገኙበት የቢልባኦ መስመር ነበረ በተደጋጋሚ ሲያጠቃ የነበረው። ኖኒ ማዱዌኬ፣ ፓራዳይዝ እና ግላምባሮስ እንደዚሁ በተቃራኒው በኩል ሲከላከሉ ነበረ ማለት ነው እና ሚኬል አርቴታ ቅያሪን ለማድረግ ሄዚቴት አላደረግም። ዮኮሬሽን ወደ ቪክተር ዮኮሬሽን አስወጥቶ ሊያንድሮ ትሮሳርን ነበረ ወደ ሜዳ ማስገባት የቻለው። እንደዚሁ ደግሞ ኤብሬቼዜን አስወጥቶ ትንሽ ከቆየ በኋላ ነበር ኤብሬቼዜን አስወጥቶ ሚኬላ ማርቲኔሊን ጋብሪኤል ማርቲኔሊን ማስገባት የቻለው እና በገባ በ36 ሰከንድ ውስጥ ነበር ግብ ማስቆጠር የቻለው። ከሊያንድሮ ትሮሳርድ የደረሰውን ፍሊክ የተደረገች ኳስ ነበረ ወዲያው ነበረ ኮንትሮል አድርጎ ከዚህ በፊት ሲቪያ ላይ እንዳስቆጠረው ወይ ሪያል ማድሪድ ላይ እንዳስቆጠረው አይነት ግብ ነበር ማስቆጠር የቻለው በካውንተር አታክ ማለት ነው እና ከበረኛ ጋር አንድ ለአንድ ተገናኝቶ ኡናይ ሲሞን እንዴት እንዳለፈው እንዴት እንዳስቆጠረበት እየተመለከትንበት አጋጣሚ ነበረ በሁለተኛው አጋማሽ ማለት ነው እና ከዚህ ጋር ተያይዞ ጋብሪኤል ማርቲኔሊ በጨዋታው ላይ ጥሩ ነበረ። በተለይ ከግቡ ከተቆጠረ በኋላ ደግሞ ለራሱ የቡድን አጋር ደግሞ ወዲያው ነበረ አሲስት ማቅረብ የቻለው ለሊያንድሮ ትሮሳር ለማርቲኔሊ፣ ማርቲኔሊ ለትሮሳር እርስ በርስ የተመጋገቡበት ምሽት ነበረ በትላንትናው ዕለት የተካሄደው። በነገራችን ላይ ትሮሳር በባለፈውም በኖቲንግሃም ፎረስቱ ጨዋታ እንደዚሁ ለማርቲን ዙቢሜንዲ ገና እንደገባ ነበረ አሲስት ማድረግ የቻለው። ከቡካዮ ሳካ ቀጥሎ ብዙ ግቦችን ያስቆጠረ በአርሰናል በኩል ሊያንድሮ ትሮሳር ነው። ቡካዮ ሳካ ሊያንድሮ ትሮሳር ወደ አርሰናል ከመጣ በኋላ 72 ግቦችና 51 አሲስቶች አሉት። ሊያንድሮ ትሮሳር ከሱ በመቀጠል የአርሰናሉ ከፍተኛ ግብ አስቆጣሪ ነው ተብሎ ነው የሚነሳው ማለት ነው እና በትላንትናው ዕለትም እንደዚሁ ግብ ማስቆጠር ችሎ ነበር። በጣም ፊኒሸር እንደሆኑ ያነሳበት አጋጣሚ ነበረ። ሚኬል አርቴታ ሁለቱ ፊኒሸሮች ናቸው ጥሩ አድርገው ጨዋታውን የፈጸሙት ብሎ ነበረ ከጨዋታው በኋላ በሰጠው ጋዜጣዊ መግለጫ ሚኬል አርቴታ ማንሳት የቻለው እና በትላንትናው ዕለት ቪክቶር ዮኬሬሽ
ጥሩ መንቀሳቀስ ችሏል። ቀደም ሲልም ሳነሳላችሁ እንደነበረው ከጋብርኤል ጋር የተጋጨበት አጋጣሚ ነበረ። በተለይ በመጀመሪያው አጋማሽ ከዴክላን ራይስ የተሻገረ ቅጣት ምት ጋር ለመግጨት በሚደረግ ግብግብ ነበረ የተጋጩት እና ባንዴጁን አስሮ ነበረ የቀረውን የጨዋታ ክፍለ ጊዜ ሲያካሄድ የነበረው ቪክቶር ዮኬሬሽ። ከዛ በኋላ ሚኬል አርቴታ ቀይሮ ማስወጣት ችሏል። ሊያንድሮ ትሮሳርን ቀደም ሲል ስገልጽላችሁ እንደነበረው ቀይሮ ማስገባት ችሏል። ያው የእሁዱን ጨዋታ ታሳቢ በማድረግ ይመስላል ቅያሪውን ያደረገው። በተለይ ቪክቶር ዮኬሬሽ ፊት እንዲሆን እንዲሁ ደግሞ ጨዋታው ላይ የነበረውን እንቅስቃሴ ተመልክቶ የነበረውን ኢምፕሩቭመንትም መመልከት ይቻላል። ፕሬስ በማድረግ የነበረው እንደዚሁ ቡድን አጋሮቹን በመደገፍ የነበረውን እንቅስቃሴ መመልከት ይቻላል። በጨዋታው ላይ የነበረውን እንቅስቃሴ እና ሚኬል አርቴታም ለእሁዱ ጨዋታ ይመስላል ቪክቶር ዮኬሬሽን ለማሳረፍ ይመስላል ቅያሬውን ያደረጉት። ከዛ ውጪ ጋብርኤል ማርቲኔሊ ፉክክር እየጠበቀው ነው የሚገኘው። በተለይ አሁን ደግሞ ኤቨሬቺ ወደ ቡድኑ ከተቀላቀለ በኋላ ኖኒ ማዱኬም እዛ ቦታ ላይ መጫወት ይችላል። ሊያንድሮ ትሮሳርም እዛው ቦታ ላይ መጫወት ይችላልና ፉክክር የሚጠብቀው ነው የሚሆነው ጋብርኤል ማርቲኔሊ እና ከጨዋታውም በኋላ ሚኬል አርቴታ ምን ያህል ጋቢን ተመልከታችኋታል የሚል አስተያየት ነበር የሰጠው። በጣም ሜንታሊ በጣም ስትሮንግ የሆነው ጋብርኤል ማርቲኔሊ ነበር በዚህኛው ጨዋታ የተመለከትነው ብሎ ነበር ሚኬል አርቴታ ራሱ ሀሳቡን ሲሰጥ የነበረው። በጣም እንደሚያስቆጥር እርግጠኛ ነበሩ ወይም ደግሞ እንደሚታተር ጥሩ እንቅስቃሴ እንደሚያደርግ እርግጠኛ ነበሩ። ጋቢ እንደዚህ አይነት ተጫዋች ነው፣ በጣም ከሱ ጋር ለመስራት የምትወዱት አይነት ተጫዋች ነው ብሎ ነበር ሲያነሳ የነበረው። በጣም ጥሩ ተጫዋች ነው። በጣም ይሄ እንዴት ነው ጠንቅሮ የሚሰራ ደግሞ በተደጋጋሚ ጊዜ ሜንታሊ ፊት የሆነ ይሄ ቶሎ የማይሸነፍ ማለት ነው። በጣም ሪለንትለስ የሚባል አይነት ተጫዋች ነው እና ሪዛይለንት አይነት ተጫዋች ነው እና ከዚህ ጋር ያያይዞ ሚኬል አርቴታ እንዴት ጥሩ ተጫዋች እንደሆነ አንስቶ ስለሱ ተጫዋቹን ሲያሞካሸው ነበረ። በትላንትናውም ጨዋታ ማን ኦፍ ዘ ማች ነበረ ጋብርኤል ማርቲኔሊ። አንድ ግብ አንድ አሲስት ማድረግ ችሎ ነበረ። አርሰናል ቀደም ሲል ስገልጽላችሁ እንደነበረው ወርለት ከማንቸስተር ሲቲ ጋር የፕሪሚየር ሊግ መርሃ ግብር ይጠብቀዋል። በኤሚሬት የሚደረግ ጨዋታ ነው። በዛሬ ደግሞ ውሎ ሻምፒዮንስ ሊግ ሌላ ጨዋታዎችን የሚያስመለክተን ነው የሚሆነው። በተለይ ሊቨርፑልና አትሌቲኮ ማድሪድ የሚያደርጉት ጨዋታ ተጠባቂ ነው የሚሆነው። ሻምፒዮንስ ሊግ ነገም ቀጥሎ ነው የሚውለው። እንዲሁ ናፖሊ ከማንቸስተር ሲቲ እንዲሁ ቼልሲ እና ባየር ሙኒክ የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ውድ አድማጭ ተመልካቾች የዛሬውን ፕሮግራም በዚህ መልኩ ጨርሰዋለን። ከኛ ጋር ቆይታን አድርጋችሁ ፕሮግራሙ ስለተከታተላችሁ ከልብ እናመሰግናለን።